ሰላም ጤና ይስጥልኝ ውድ የላይ ፕሮፐርቲ ዩቲዩብ ተከታታዮች፣ ዛሬ ደግሞ ለሽያጭ የቀረቡ ሁለት ቪላ ቤቶችን ይዤላችሁ ቀርባለሁ። እነዚህ ቤቶች በሰሚት አካባቢ ይገኛሉ። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩ ቤቶች ነው ይዤላችሁ የመጣሁት። ውድ የላይ ፕሮፐርቲ ቤተሰቦች፣ እንግዲህ በመጀመሪያ ደረጃ የሚያስቃኛችሁ 250 ካሬ ላይ የተሰራ ቆንጆና ዘመናዊ የሆነ ቪላ ቤት ነው። እንግዲህ ውድ ተመልካቾቻችን፣ ግቢው ሁለት መኪና ማቆም የሚችል ፓርኪንግ አለው። ደረጃው ከፍ ብሎ የተሰራ ነው። ራሱን የቻለ ደረጃ አለው። እንግዲህ ለቡና ማፊያ የሚሆን እንደዚሁም ደግሞ ውጭ ላይ ቁጭ ብሎ አየር ለመቀበልና ለአንዳንድ ነገሮች የሚጠቅም ቆንጆ በረንዳ ተሰርቶለታል። ከሌሎች ቪላ ቤቶች ለየት ባለው መልኩ እጅግ በአማረ ሁኔታ የተሰራ በረንዳ አለው። እንግዲህ ውድ ተመልካቾቻችን፣ እንደሚታዩት እጅግ በጣም ቆንጆና የሚያምር በር ተገጥሞለታል። ውድ ተመልካቾቻችን፣ ሳሎኑ እንደሚታዩት የተንጣለለና እጅግ በጣም ቆንጆ ሆኖ የተሰራ ሳሎን አለው። ኦፕን ኪችን አልተገጠመም። ምክንያቱም የሚገዛዘው በፍላጎቱ የሚገጥም ይሆናል ማለት ነው። እንግዲህ ውድ ተመልካቾቻችን፣ ዋና ላይ 3 መኝታ፣ ሰርቪስ 2 መኝታ እንደዚሁም ሰርቪስ ላይ ደግሞ መኝታና ሳሎን ለብቻ አለው። በአጠቃላይ 6 መኝታ ቤቶች አሉት ይሄ ቤት ማለት ነው። እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩት ቤቶች መካከል ይሄኛው ልዩ ነው። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች፣ የዚህ ቤት ዋጋ ይገርማል። እጅግ በጣም ቅናሽ ዋጋ ይሸጣል ማለት ነው። ዋጋው 19 ሚሊዮን ብር ጥሪ ነው። እውነተኛና ትክክለኛ ገዢ ከመጣው 18 ሚሊዮን ይሸጣል። ውድ የላይ ፕሮፐርቲ ቤተሰቦች፣ እንግዲህ ይሄ ቤት ለናንተ ላይ ፕሮፐርቲ ይዞላችሁ መጣ። ቦታው የተገኘበት የልማት ተነሺ ቦታ ነው። ዲጂታል ካርታ አለው። ሁሉም ነገር የተሟላ ነው እና የተሟላ ዶክመንት አለው። ሽያጭ ላይ ምንም አያስቸግርም ማለት ነው። ውድ ተመልካቾቻችን፣ እንግዲህ ይሄንና እነዚህን የመሳሰሉት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰሩት ቤቶች ላይ ፕሮፐርቲ ማታ 3 ሰዓት በየቀኑ ይዞላችሁ ይመጣል። እናንተም ደግሞ እንግዲህ እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል ማለት ነው። ውድ የላይ ፕሮፐርቲ ቤተሰቦች፣ በዚሁ አጋጣሚ ቻናላችን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ላይ ፕሮፐርቲ ይጋብዛችኋል። ውድ ተመልካቾቻችን፣ እንግዲህ የዚህ ቤት ዋናና እጅግ በጣም በሚያምር መልኩ የተሰራበት ምክንያት ዋና ላይ 3 መኝታ ቤቶች ነበሩት። አሁን ደግሞ ሰርቪስ ላይ ስንመጣ መኝታና ሳሎን ለብቻ አለው። በሚያምረው መልኩ እጅግ በጣም ለየት ባለ ሁኔታ መኝታና ሳሎን ለብቻ የተሰራላት እጅግ በጣም ቆንጆ ሆኖ የተሰራ ቪላ ቤት ነው ማለት ነው። እንግዲህ ውድ ተመልካቾቻችን፣ እንደሚታዩት ኮሪደሩም በጣም ሰፋ ብሎ የተሰራ ቆንጆ ኮሪደር አለው። እንግዲህ ክሎዝድ ኪችን ደግሞ እዚህ ጋር ይገኛል። እጅግ በሚያምርና በቆንጆ ሁኔታ የተሰራ ክሎዝድ ኪችን አለው። እንደሚታዩት መብራት መቆጣጠሪያ ሁሉም ነገር የተገጠመለት ክሎዝድ ኪችን ነው። በእንጨት ነው የተሰራው። እጅግ በጣም ቆንጆ ሆኖ የተሰራ ክሎዝድ ኪችን አለው ማለት ነው። እንግዲህ ውድ ተመልካቾቻችን፣ እንደሚታዩት እንግዲህ ይሄኛው ደግሞ የሰራተኛ መኝታ ነው። ሰርቪስ ላይ ነው የሚገኘው የሰራተኛ መኝታ ነው። ከውጭ ደግሞ የሰራተኛ ሻወር፣ ሽንት ቤት የምትጠቀሙበት የውጭ ሻወር፣ ሽንት ቤት፣ እጅ መታጠቢያ፣ ሁሉም ነገር የተሟላ እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩት ቤቶች መካከል ይሄ አንዱ ነው። ዋጋም በጣም ቅናሽ ነው። ኑና ግዙት። በሁለተኛ ደረጃ ደግሞ ይዤላችሁ የመጣሁት 180 ካሬ ላይ የተሰራ እጅግ በጣም ቆንጆ ሆና የተሰራች ኪችን ምጥን ብላ የተሰራች 180 ካሬ ላይ የተሰራች ቪላ ቤት ነው ይዤላችሁ የመጣሁት። ይሄ ቤት ደግሞ አትሌቶች መንደር ሰንራይዝ ጀርባ ይገኛል። ዋጋው 18 ሚሊዮን ብር ጥሪ ነው። ድርድር አለው። እጅግ በጣም ቆንጆና ዘመናዊ ሆኖ ከተሰሩ ቤቶች መካከል ይሄኛውም ደግሞ አንዱ ነው።
እንደሚታዩት ግቢው 3 መኪና የሚያስገባ በጣም ሰፋ ብሎ የተሰራ ግቢ አለው። ወደ ውስጥ ገባ ስንል ሳሎን እናገኛለን። በሩ በእንጨት የተሰራ ነው። እጅግ በጣም ቆንጆ ሆኖ የተሰራ በር አለው። የተጠቀሙበት ማቴሪያልም ደግሞ እጅግ በጣም ቆንጆ ነው። ቀይ ሰራሚክ ገጥሞላት እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው ማለት ነው። ዋና ላይ 3 መኝታ ቤቶች አሉት። ሰርቪስ 2 አጠቃላይ 5 መኝታ አለው። በጣም ሰፋ ብሎ የተሰሩ 5 መኝታ ቤቶች አሉት። በጣም ቆንጆ ሆና የተሰራች ኪችን ምጥን ብላ የተሰራች ለፋሚሊ የሚተን ቆንጆ ቤት ነች። ዋጋም ኪስ አይጎዳም። 18 ሚሊዮን ብር ጥሪ ነው። ውድ ተመልካቾቻችን እንግዲህ እንደሚታዩት የማስተር ቤድሩሙ ባዝሩም እያየን እንገኛለን። ውሃ ማሙቃ ቦይለር አለው። ገንዳ ሻወር አለው። እጅ መታጠቢያ መስታወት የተገጠመለት ሁሉም ነገር የተሟላ ቆንጆ ቤት ነው። ውድ ተመልካቾቻችን ይሄን ቤት መግዛት ከፈለጋችሁ ደግሞ ስልካችን ኦንላይን ነው። 24 ሰዓት ክፍት ነው። በማንኛውም ሰዓት ደውላችሁ መጠየቅ ትችላላችሁ ማለት ነው። እንግዲህ እንደሚታዩት በጣም ቆንጆ እና ሰፋ ብሎ የተሰሩ ክፍሎች ያያን እንገኛለን። ዋና ላይ ካሉት 3ቱም መኝታ ቤቶች ላይ ቁም ሳጥን አለው። እጅግ በጣም ቆንጆ ሆኖ የተሰራ ቁም ሳጥን አለው። እንግዲህ ውድ ተመልካቾቻችን በዚሁ አጋጣሚ ቻናላችን ሰብስክራይብ አድርጋችሁ ሁሌ ማታ 3 ሰዓት የምንለቃችሁ ቪዲዮና ጥጋ እንዲደርስ ማድረግ ትችላላችሁ። ውድ የላይ ፕሮፐርቲ ቤተሰቦች እንግዲህ ይሄንና እነዚህን የመሳሰሉት ቤቶችን በየቀኑ ይዘን እንቀርባለን። እናንተ እንድትከታተሉ በዚህ ጋብዛለሁ። ቻው።